ሲከፋች በቃ ኮራ ብለሽ ቁጭ በይ። አሁን ወላሂ የለኝም ኢለ ሰፋሰ ወላሂ እሺ ያናገርኳቸው ነው እነሱ የሚሉኝ እንደዚህ አታርቂሽ ሁሉም ነገር አናገሬ ሰጣኒ እኮ ብቻዬን አይደለሁም እኔ ቀዘር ብቻ አይደለሁም እኔ እኮ ብቻዬን ጀማል አይሆንም አበዳ አይበዳል እጁ እየመጣ ነው አበድ ማት ትሞታ አበዳ አበዳ ለሰጠ አልስተዋል እስኪ መጣሱ ሙና አሁን ልጁ ገንዘብ የለውም ዞሮ ገንዘብ ሙና ወይ ሙና ይኸውልሽ አይዲዮን ያዥና ቢያንስ 1-3000 ድርሃም ተበደር ችግር ውስጥ ነኝ ብለህ ከጓደኞች ይበድ ሙና ትንሽ ይበድ ይቀዋለል አሸዋው ላይ እንዳስብ ያላ ጭራሽ ኢትዮጵያኖች ከኤምባሲ ተሰባስቦ እየመጡ ነው። ረጠብጠብ ይበል ይሄ ይርጠብ ሰውነቱ በሙሉ መኪናውን አንቀሳቅሽ። ኦልሬዲ 1500ን ለነዛ ሰጣት የለውም የእውነት የለውም። ሙና እናቴ ትሙት 1500 አምጣ በይው በትንሹ 1500 ይግጫል እንዴ ቼን አለው ሙና ቼን አለው ጓደኞች አሉት ቼን አለው ደውሎ ያስመጣ ኤምኬ ቆቼኑን ተው ሙና ግን እነዚህ ልጆች የሚበሉበት እንኳን ሳንሰጣቸው እንሂድ። ትክክል ነሽ እኮ እናንተ እኮ ትክክል ነሽ። አባት ደውሉ ስልክ ላይ ነው ማረጋገጥ። አሁን ልጁ የሚሰራው እዚህ ካምፓኒ ነው ቆይቷል። እኛ አዲሶች ነን። እኛ ገና 2 ወር አልሞላ ደሞዝ አልተሰጠንም። እኛ ኦልሬዲ እየተበደርን ነው የምንበላው። ግን ይሄ ልጅ ቆይቷል። ደሞዝ ከ3 ቀን በኋላ ደሞዝ አለ እኮ ከ3 ቀን በኋላ ልስጠው አይዲውን አይደለም ወይ ሙና አይመለከትም። አንተ ያለ ደሞዝ ከሰራ ትልቁ ሽማግሌ ሰውዬ ያለ ደሞዝ የሚሰራበት ምንም ምክንያት የለም። ቼን ካለ አንተ መቀበል ነው የምትገባው። መሲጋ ማንቺ ተበደርና አምጣ አንተ ራስህ ዋስትና የምትቆም ከሆነ ጀማል አውሪ ይኸውልህ ካለ እንዲያወጣ ብዬ ነው። ቆይ ትንሽ ይደንቅ ገባ ካለው ያውና ወይ ሙና መኪና ውስጥ ጂቪ ያሉ ሰራተኞች ኃላፊነት እንውሰድ እያሉ ነው 2-3 ሙና መኪና ውስጥ ግቢና መኪና ውስጥ ግቢ። በቃ በሩን ዝጊውና እኔና አንቺ ያውራ በሩን ዝጊ ዘጋሹ በሩን ሙና ያውልሽ ሙና አንድ ነገር ልንገርሽ። አንደኛ ነገር ማለት ነው ይኸውልሽ አሁን እነዚህ እኛም ያለ ደሞዝ ነው የምንሰራው ምናምን ስለ አህያ አይመለከተንም። ስለ አህያና ስለ በጎች አይመለከተንም። ያለ ደሞዝ እየሰራን ነው ለሱ ታዩ የሚልሽን ስለሱ አይመለከተኝም። እነዚህ የእንትን የሼህ ኮፍያ ያደረጉት ሽማግሌውና የነዛ ምስኪኖቹ ስለ ወጣቶቹ ነው የምናወራው። አሁን በእጅ ስለነሱ ከዛ ምን ትያለሽ መሰለሽ ሙና ምን እንደምትዩ ታውቂያለሽ? ሞኒት ይኸውልሽ ምን እንደምትዩ ታውቂያለሽ? እኔ ኦልሬዲ ህዝቡን ላሳምንልህ ቢያንስ 1500 ብር 500 ብር ለምግብ ብለህ ስጣቸው። ከዛ በኋላ ቀጣይ ለደሞዝ ትሰጣቸዋል። 1500 አታጣም በይው። እርግጠኛ ነኝ ሙና ያመጣል። ስለማታውቂያቸው ነው እነዚህ። ያላ እንሂድበት ሙኒት እዛ መኪና ቀስቀስ አድርጊ ሞተር አብሪ አንዴ ትንሽ ደግሞ ኦልሬዲ ከካምፓኒው ጋር ዞር በሉ እኮ ተብለን ዞር ልንል ነው አሁን። መኪናውን አንቀሳቅሹ ትንሽ ረጠብ ሰው ሌላ ሰው ለምንድን ነው የሚጭነው? ይሄ ደግሞ እነዛ ነው ካላስ የኛዎቹ አሉ አይደል እንዴ? አሁን ከኋላ እኮ ምንም አይታይም። ትንሽ ተጋል አለው ትንሽ አሁን ትንሽ ህጋዊ ናችሁ ግን ለማንኛውም ተናዶ ልጆቹን እንዳይመታቸው አይ መናደድ ፉዞ ናቸው አንዳንዶች። የቱ ልጅ ና ታዕል ሄን እንዘ አትሄድም እኮ አልሄድም እኮ እየሄድን ገና እኮ ንግግር ላይ ነን። እየሄድን አይደለም ከዚህ ከካምፓኒው ጋር ዞር በሉ ስላሉ አይዲዮ ምንድን ነው የሚሉት? እናታችን እኮ ናት። በቃ ይቺ እሰጣችኋለሁ። ዝጋው በሩን የኔ ወንድም እባክህ። ሰው ግን ለሰው አይበጅም። ሼር እያደረጋችሁ ሼር አድርጉ እስኪ ሼር እያደረጋችሁ
ወላሂ አይዲው ካልተያዘ ይኸውልህ፣ አሁን እኮ 1500 ሰጥቷል ለሌላ ሰው አይደለ? አሁን በቃ እነዚህን ይስጣቸው። እነዚህ ሶስቱን እኮ ከሰጠ ምንም አንፈልግም ከሱ። አሁን የት ነው ከካምፓኒው ውጭ ማለት ነው? ማን ነው? ቆይ ስሙ ማን ነው? ስምክ ማን ነው ወንድም? እያሱ ይኸውልህ፣ አንተ ያለ ደሞዝ ከሰራህ ወደቅ ፈቅደክ ነው ወዶ ለተደፈቀ እያሱ እኔ ያልኩት ያለሁት አዳምጠኝ። እነዚህ ሰዎች 5 አምጥቶ ይስጣቸው። ካላስ መሲ አዳምጪኝ። አንቺ እኮ ለእኛ እኮ ነው፣ እናንተ ለእኛ ነው እኮ። እኔ ልንገርሽ፣ ባለፈው እኮ ገብቼ እምቢ አላዳምጥ ብለሽኝ ነው። እኔ እናንተን እያየሁ ነው። ሲጀመር እኔ አሁን ልጁ እንዲያዝ እኔ ራሱ ደስተኛ ነኝ በመያዙ። በቃ ካምፓኒ ላይ ነበር። ይሄ ካም እንደዚህ እያደረግ ልጆችን እያመጣ ቀራማ አታስገባ፣ ልጆቹን እንደዚህ አታድርግ፣ አትበድር እያልን እየተናገር ነው። ሲያዝ ተደስቻለሁ እኔ። ሲጀመር ግን አሁን እጁ ላይ ብር እዛ ጋር ሲሰጥ ነበር። ደሞዝ ከነገ ወዲያ ደሞዝ ነው። ካምፓኒው በሀያ ደሞዝ ይከፍላል። ይኸውልሽ መሲ፣ አንተ ትዋሰዋለህ። ለምን እኔ መዋስ አልችልም። እሱን ግን ታዲያ ካልተዋስከው ታዲያ ለምንድን ነው መተክ ነገሮች ውስጥ ታዲያ ላማስል የምትለው እንዴ? ያንተን ፓስፖርት እና ያንተን አይዲ ስጠኝ። ኖ ያንተን ኦሪጂናል ፓስፖርት ያንተን አይዲ ስጠኝ። አንተን ልቀበል። እሱንም እኮ እየለመኑት ነው መስዬ። አሁን እኮ ስጥ እያሉ እየለመኑ ነው። ሙኒት ያው አንድ 40 ደቂቃ ብቻም ነው አይዲ ስለተንቀሳቀስኩኝ ሰበቡን እየነገርኩት ነው። ገባሽ? 40 ደቂቃ ብንደክም ነው ያመጣል እያልኩሽ ነው። ምክንያቱም ምን ያህል ገደል እንደሚያስገባ ስለሚያውቀው። ሄደክ ማን ነበር? እያሱ አድሬስ ሄደክ ይሄ ነገር ዙሩ ከሯል ነው። አቁምና ከኋላ ይሁን በትንፋሽ ሁላ ኢትዮጵያ የምትገባ አይመስለኝም። ነው የሚወጣው ካምፓኒ ነግሬዋለሁኝ እኮ ክፈል፣ ገንዘባቸውን ስጥ ብያለሁ እኮ። በእሱንም ለብቻው እያየች ነው። ታሪክ ወስጄ ትችላላችሁ እናንተ ርቃችሁ ከኛ ጋር ችግር የለም። ገንዘባቸውን መመለስ አለ። እስኪ መሲራ አቀብለን እሱ የሆነ ቦታ እያለ ነው እንግዲህ ከሰው ተቀብሎም ሊሰጠን ይሆናል እያልኳችሁ እኮ ነው። በእናትህ እያሱ እንቅፋት አትሁኑ። እኔ ደላሎቹን ደም ስራቸውን አውቃለሁ። ተበድሮ ያመጣል። በእናታችሁ አንዴ እኔና ሙና ብቻ እንጨርሰው። ሽምግልና አትግቡ። ያመጣል ብሩን። ጸጥ በሉ። እሺ ማየሽ እንዴ ተበደር። ምን እያሱ ምን ትለዋለህ መሰለክ? እችን ብቻ ተባበረኝ። ሄደክ አሁን ምን ትለዋለህ መሰለክ? እየሰማኸኝ ነው? አዎ እያደመኩ። ይሄ ነገር ዙሩ ከሯል። ጭራሽ ትላልቅ ሰዎች እየገቡበት ነው። በትንፋሽ ሁላ ኢትዮጵያ የምትገባ ኢቭን በሳጥን እንኳን መግባትን አላውቅም። በጣም ፎቶ ሁሉ ተዘዋወረ። አፍጥነው ተበደር በለው። ኸላስ ሚያውቀው ያ ነው። ደሞ እኮ ብዬዋለሁ። እሷን መጀመሪያም ጀምሬ ነግሬያታለሁ። ይዤ